ሰላም አለይኩም ወራህመቱላሂ ወበረካቱ። ያው መጽሐፉን አላነበብኩትም። ጎፍተራ አመቱን በጣም አውቃቸዋለሁ። ታሪካቸውን ከልጅነቴ ጀምሮ ታሪኩን እየሰማው ያድጋለሁ። ጻፊውንም በጣም አውቀዋለሁ። ጎበዝ ጻፊ ነው። ቤተሰቡን በዚህ አጋጣሚ ማመስገን እፈልጋለሁ። ግን መጽሐፉን ከገባው በኋላ ያው ሁለት አይነት ማንበብ አለ። ከመጀመሪያ እስከ መጨረሻ ቃሉን መጠቀም እስካን አድርጌዋለሁ፣ አይቼዋለሁ። ከማቀው ታሪክ የተለየ አይደለም። እኔ በአጋጣሚ ሆኖ ሀጂ ጎፍተራ አመቶ ያቋቋሙትን ቄራ የቦርድ ሰብሳቢ ሆኜ ለረጅም ዓመት መርቼዋለሁ። እንደ ማህበረሰቡም እንደ ኢትዮጵያዊም ትልቅ ኩራት ይሰማኛል። ይሄ ብቻ አይደለም። መጽሐፉ ውስጥ የተነገሩ ነገሮች ቅድም እንዳልኳችሁ ነካ አድርጌዋለሁ። ከማቀው ነገር በጣም ሐሳብ የሰጡ ሰዎች በጣም ሚዛናዊ፣ ምክንያታዊ፣ ወደ እውነት ለማቀራረብ የሞከረ ጻፊ፣ ወደ እውነት የቀረበ ጻፊ ነው ብለው እንዳሉት ከዚህ ቀደም ስለማቀው ጻፊ አብዱልፈታን በትክክልም በጎፍተራ አመቶ መጽሐፍ አረጋግጠውታል። አንድ ነገር ማለት ፈልጋለሁ ስለ ጎፍተራ አመቶ። በዛን ዘመን የኢትዮጵያን እሳቸው የነበሩበት ዘመን ታውቁታላችሁ። ህብረ ብሔራዊነት ማይባልበት ነው። ብሔራዊ ማንነታቸውን ይዘው ሃይማኖታቸው ማንነታቸውን ይዘው በሀገረ መንግስት ግንባታ እንደዚህ ጎላ ያለ አሻራ ማኖር ይሄ ትውልድ ሊማርበት ይገባል ማለት ነው። እኔ ከዛ ገጠር ከስልጤ ማህበረሰብ ወጥቼ ስልጤነቴን ይዤ ሙስሊምነቴን ይዤ በኢትዮጵያ የጋራ ሀገሬ ናት ብዬ እንደዚህ አይነት ትልቅ አሻራ ማኖር ያው የትምህርት ዝግጅታቸውን እናውቃለን። የጎፍተራ አመቶን በዚህ ሐሳብ ቀደም ብለው የተፈጠሩ ትልቅ ጀግናችን እና ተምሳሌት አድርገን ልንቀርጻቸውና ልጆቻችንን እንደ ሮል ሞዴል እያሳየን ልናሳድግ ይገባል የሚል መልእክት አለኝ። አመሰግናለሁ።